ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም አለሁላችሁ። እግዚአብሔር ይመስገን። ያው እንግዲህ ዝናብ ስለዘነበ አያችሁት፣ ሙዝ እየተከልኩ ነው። በየቤታችሁ ያለውን ነገር ትከሉ። ግቢ ውስጥ በቃ አለ አንዳንድ ነገር አለ አይደለ? ቲማቲምም ቃሪያም ሚጥሚጣ ስላችሁ ዳጣ ማለት ነው፣ የሚፈጨው ቃሪያ የሚመስለው እሱን ትከሉ። ይሄን ደግሞ አያችሁት፣ ይሄ ኦሪጂናሉ አለኮ ነው። አለኮ የማታውቁ ሰዎች ሞሪንጋ በሻይ ተፈልቶ የሚጠጣው እሱ ግቢ ውስጥ ይተከላል ማለት ነው። ስለዚህ አሁን ዝናብ እየዘነበ ስለሆነ ክረምትም እየመጣ ስለሆነ ይበቅላል። ግቢያችሁ ውስጥ በማንኛውም ሰዓት ላይ ቆፍራችሁ ትከሉ። ይሄን አያችሁት፣ ይሄ እኔ በእርግጥ ኪራይ ግቢ ውስጥ ብሆንም ያው ሙዙን እንበለዋለን ማለት ነው አንድ ላይ። ስለዚህ ይሄ ሙዝ ነው። ያው የሙዙን ቅጠል ለዳቦ ምን እንጠቀመዋለን፣ ለአንዳንድ ነገር ይጠቅመናልና ውድ ቤተሰቦቼ በያላችሁበት ተከራይ ግቢ ውስጥ በቃ ኪራይ ግቢ ውስጥ ነው ምን ያደርግልናል ምናምን ብላችሁ እንትን በሉ አትበሉ፣ አትሳቀቁ። ያው በእርግጥ የሚያሳቅቅም አለ እና ፊት ለፊታችሁ አለ አይደል፣ በሃይላንድ በጀሪካ ቁራጭም ተክላችሁ ተጠቀሙ። ጤና አዳም በሶ ብላ በቃ የተለያዩ ድንብላል ቅጠል እነሱን አሁን ድንብላል ቅጠል ለሾርባ ለተለያዩ ለብዙ ነገሮች ይጠቅማል እና ስለዚህ እነሱን ተጠቀሙላችኋለሁ። እጅግ በጣም ደስ ይላል። ይሄን ደግሞ አያችሁት እዚህ ጋር ይሄ ቡና ነው። ያሁን እንትን ብሏል ቆይቷል ከተተከለ ቡና ነው። ይሄኛው አበባ ነው፣ ከጎን ያለው አበባ ነው። ይሄኛው ግን ቡና ነው። ቡና ፍሬው እዚህ ሀገር ግን ያለሁበት ሀገር ቅጠሉ ይጠጣል። ቅጠሉን ይጠጡታል። ይሄንን ማለት ነው። ይሄንን ስለዚህ በያላችሁበት በተለይ ይሄ ለደም ግፊት ለተለያየ ለጤና በቃ ይጠቅማልና ይሄንን ሞሪንጋውን ማለት ነው ግቢያችሁ ኦሪጂናል ባላችሁበት አካባቢ እኔም ከቻላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከቻላችሁ ባላችሁበት እልክላችኋለሁ ይሄንን ማለት ነው። ይሄ አለኮውን ማለት ነው። ይሄ ሞሪንጋ የሚባለው ማሽን ላይ ገብቶ ተፈጭቶ በሻይ ነው የሚጠጣው እና ሞሪንጋው ይሄ ትክክለኛ ኦሪጂናሉ ነው። እንዲህ ተሸምጥጦ በእንጀራ ይበላል፣ በቂጣ በተለያየ ነገር ይበላልና ለጤናችን ይጠቅማል፣ ጠቃሚ ነው። በተለይ ግቢያችን ውስጥ ሆናችሁ አንዳንድ ነገርን ለመትከል ሞክሩ፣ መሞከር አለባችሁ። ደስ ይላል። አረንጓዴ ነገር በጣም ደስ ይላል እና ግቢያችሁ እንደመቅ ያደርጋል። እኔ ከግቢ ስወጣ ያው ይዤ እወጣለሁ ከስሩ ነቅዬ ያው ይዤ ወጥቼ ራሴ ግቢ እግዚአብሔር መቼም ያው ለራስም ይሰጣል አይደለ? ለራሳችን መስጠቱ ስለማይቀር ስለዚህ እና ትከሉ። አሁን የተለያየ በቃ ደስ ይላል። አረንጓዴ በጣም እጅግ ደስ ይላል። ይሄ አያችሁ፣ ላይ ደግሞ አቮካዶም አለ። አቮካዶ፣ ሎሚ፣ ማንጎ፣ ፓፓያ ትከሉ በግቢያችሁ ማለት ነው። አይለምድልንም ብለን አንዳንድ ሰዎች ተስፋ እንቆርጣለን። እንክብካቤ ይፈልጋል። እንክብካቤ ስለሚፈልግ ተንከባከቡት። አንዴ ብቻ ተክላችሁት ልጅ አሁን ስንወልድ ወልደን መቼም ቁጭ አናደርገውም አይደለ? እንክብካቤ ይፈልጋል እና እንደ ልጅ ልክ እንደ ራሳችን እንደምንከባከበው ከተንከባከብነው ፍሬያማ እንሆናለን፣ ፍሬ ይሰጠናል። ያንን ደግሞ ተጠቃሚ እንሆናለን። ስለዚህ እንጠቀም እላለሁ እና በያላችሁበት ትከሉ። አሁን ዝናቡ ስለዘነበ እጅግ በጣም ደስ ይላል። ግቢ ውስጥ አሁን እኔ ጋር ጊሽጣም አለ። ቆይ አሳያችኋለሁ ሌላ ጊዜ። ጊሽጣ አለ፣ ፓፓያም አለ፣ ማንጎም አለ፣ ሎሚም አለ። ይሄ አለኮ ያልኳችሁ ራሱ ይሄ ወሳኝ ነገር ነው። ሲጀምር እኔ ያለሁበት ሀገር ጂንካ ነው የሚባለው ሀገር፣ እዛ ሀገር ነው ያለሁትና በጣም በቃ ተፈላጊ ነው። ይሄ ከሌለ በቃ ሰው መኖር አይችልም ከእግዚአብሔር በታች ማለት ነው። እና ስለዚህ ይሄ አስፈላጊ ነውና ደስ ይላል። በቃ ግቢ ውስጥም ድምቀት ይሰጣል። በተለይ አረንጓዴ ምናምን ሲሆን እጅግ በጣም ደስ ይላል። ይሄው ቡናችንም አለ። በቃ እጅግ በጣም ነው ደስ የሚለው። ይሄ አበባ ነው። ያው እጅግ በጣም ደስ ይላል። የተለያዩ በቃ አሪፍ ነው። አረንጓዴዎች ምናምን በጣም ደስ ይላሉ እና ቤተሰቦቼ እና በቃ ቤት የምትውሉ እህቶቼ በቃ እንደዚህ ራሳችሁን አረንጓዴ እጅ ስራ ጸሎት እያደረጋችሁ ራሳችሁን አጽናኑ። አሁን ክፉ ዘመን ነው። ስለዚህ ክፉ ዘመን ስለሆነ ራሳችሁን በዚህ ቢዚ አድርጉ እና በቃ ስለዚህ ራሳችሁን ቢዚ አድርጉ።
ደስ ይላል። አረንጓዴ በተለይ ሲኖር ከግቢያችን ደግሞ እጅግ በጣም ደስ ይላል። አሪፍ ነው። በቃ ማበርታት ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እጅግ አድርጌ በጣም እወዳችኋለሁ። ያው በእጄ ቆሻሻ ነው